ማልቀስ አልፈልግም፣ ማልቀስ አልፈልግም። ግን ብዙ ደክሜበታለሁ፣ ብዙ ለፍቼበታለሁ፣ ብዙ ነገሬን አጥቼበታለሁ። መዳም አየችኝ አላየችኝም ብዬ ከሷ ጋር እንቆቅልሽን እየተጫወትኩኝ ወይም ደግሞ ኩክሉን እየተጫወትኩ እና እዚህ ደረሰልኝ። 10,000 ገባልኝ ብዬ እልል ብዬ ገና ሳልጨርስ በስንተኛው ቀን ሞኔታይዙ ተነሳብኝ ታውቃላችሁ? እናም የራሴ ጥፋት ነው፣ የራሴ ጥፋት ነው። ምን እንደምናገር አላውቅም። ግን ደግሞ ለምን መሰላችሁ? ቻናል መዘጋቱ አይደለም። ቻናል ቢዘጋ ቻናል ትከፍታላችሁ። ግን 3 ዓመት በሙሉ ደክሜበታለሁ። ይሄንን 10,000 ሰብስክራይብ ለማግኘት ብዙ ደክሜያለሁ፣ ብዙ ለፍቻለሁ። እግዚአብሔር ነው የምላችሁ። ምን ብዬ ልንገራችሁ? መዳም አየች አላየች ብቻ ምን ልምላችሁ፣ ብዙ ነገር ነበረ። ግን እግዚአብሔር ይመስገን ስለ ሁሉ ነገር። ፈጣሪ የተመሰገነ ይሁን። እግዚአብሔር ለምን እንደዚህ ያደረግክ ተብሎ አይጠየቅም። ምክንያቱም አንዳንዴ የሆነ ነገር አብዝታችሁ ስትወዱት የሆነ ነገር ደግሞ ጣል ታደርጋላችሁ እና ምናልባት የእግዚአብሔር ቅጣት ነው፣ የእግዚአብሔር ቁጣ ነው ማለት። እውነቴን ነው። በጣም ነው የተናደድኩት። ወር ምናምን ሆኗል አልሰራም ካለ። እርግጥ ግን አሁን ካሁን ይመለስልኛል፣ አሁን ካሁን ይስተካከላል እያልኩኝ እየጠበቅኩ ነበር። ግን ከአንድም 2 3 ሰው አሳየው ጭራሽ እንደማይሆን ነገር። የተዘጋ ቻናሉ እንኳን ማስመለስ ይቻላል፣ ግን አንቺ ላይ የደረሰው ነገር በፍጹም ማስመለስ አይቻልም። አቦጊዳ ሌሎችም እንደዚህ ታዋቂ ያልሆኑ ሰዎች እንደዚህ ውስጥ ጎበዝ የሆኑ ብዙ ሰዎችን አሳየው፣ ግን ምንም መፍትሄ የለም እና በጣም ከፍቶኛል። በእውነቴን ነው የምላችሁ። በጣም ብዙ ዋጋ ከፍዬበታለሁ። አሁን እህቴ መታ ፍሬውም ቶሎ ቶሎ ቪዲዮ ለቀኩ እንጂ 2 ዓመት ከምናምን እንዴት ቪዲዮ ሲሰራ እንደነበረ እኔና የሰማይ አምላክን የምናውቀውና እንዲህ ብዙ የደከምኩበት የለፋውበት ከራሴ ያለፈ ብዙዎችን እረዳበታለሁ፣ ብዙዎችን አግዝበታለሁ ብዬ ብዙ ተስፋ ያደረግኩበት ቻናል እንደዚህ በቃ ምንም ተስፋ የለውም ሲሆን በጣም ነው የተናደድኩት የምር። እና እባካችሁ የኔ ቤተሰቦች ቁጥር 2 ሰኒ ቪዲዮ ከፍቻለሁ እና ገብታችሁ ሰብስክራይብ እንድታደርጉኝ ለምናችኋለሁ። እና ማልቀስ አልፈልግም እና የተነሳበትን ምክንያት ደግሞ ለሌሎቻችሁም መማሪያ ወይም ደግሞ ከኔ እንድትማሩ ሌላ ጊዜ በሰፊ ቪዲዮ ሰራበታለሁ ማለት ነው። እና ግን አሁን አዲስ የከፈትኩትን ቻናሌ እባካችሁን ስወዳችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑኝ በትህትና ጠይቃችኋለሁ። የምሬን ተስፋ መቁረጥ አልፈልግም፣ መተው አልፈልግም። እንደዛ የደከምኩበትን የለፋውበትን እንደዚህ ደከመኝ ብዬ መሰልቸት አልፈልግም እና እባካችሁ ሰብስክራይብ አድርጋችሁ እንድታበረታቱኝ በትህትና ጠይቃችኋለሁ። ይቅርታው የምር ማልቀስ ፈልጌ አይደለም፣ ግን ራሴን መቆጣጠር አቅቶኝ ነው። እኔ ነኝ የማውቀው እግዚአብሔርን። በጣም ብዙ ምን ልበላችሁ። እግዚአብሔር ይባረክ ስለ ሁሉ ነገር። ለምን ሆነ አይደለም፣ ግን ሰው ስትሆኑ ደግሞ ይከፋችኋል። እና ወዳችኋለሁ የኔ ውድና እቆ የሆናችሁ ቤተሰቦች። ደግሞ አምናለሁ በረጅም ቀን ውስጥ 1000 ሰብስክራይብ እንደምታስገቡኝ አምናለሁ። የምሬ ነው። 1000 ሰብስክራይብ ከገባው ሰዓቴ እንደምን ብዬ ከሞላው ሞኔታይዝ ለመሆን ድጋሚ ብር ለመስራት ብዙም ጊዜ አይፈጅብኝም እና በጣም ነው የማመሰግናችሁ። ተባረኩልኝ። እወዳችኋለሁ የኔ ጨረቃዎች። በእውነት የጨረቃ ፋሚሊዎች፣ የሩታና የአብርሽ የምር
እናንተ ናችሁ ማለት ሰብስክራይብ አድርጋችሁ እዚህ ያደረሳችሁኝ እኔ ማለት ነው። እና እግዚአብሔር ይመስገን ያወጣሁበትም ወጪ ብዙ ወጪ ብር አወጥተንበት ነው። እኛ ሞኔታይዝ ስንሆን እኛ ጀማሪዎች ብዙ ብር አወጥተን ነው። እግዚአብሔር ይመስገን ብቻ ደህና እየሰራው እያገኘሁበት ነበርና ግን ፈጣሪ ይመስገን በቃ እግዚአብሔር አልፈቀደውም። ግን እውነቴን ነው የምላችሁ የሆነ በቃ ውስጤ ቁስል ነው ያለው እግዚአብሔር። ምክንያቱም የሰው ቪዲዮ እጠነቀቃለሁ፣ እንደዚህ ሾርት ቪዲዮ እጠነቀቃለሁ። በጣም ቪዲዮ በሆን እኮ ችግር የለውም። ግን ብቻ እግዚአብሔር ይመስገን ፈጣሪ የተመሰገነ ይሁን። እወዳችኋለሁ የኔ እንቆች፣ ተባረኩልኝ። ሰብስክራይብ ስለምታደርጉኝም አመሰግናችኋለሁ።